ኪያ ስንል ምን እያልን ነው? ብዙ ኪያ የሚባሉ ታውቃላችሁ አይደል? የሰው ስም የኔ ማለት ነው። የኔ ኪያ ስንል የኔ እያልን ነው። በሌላ አገላለጽ ደግሞ ኮ እንላለን። ኮ ማለትም የኔ እንደማለት ነው። የኔ እሺ። ደመ ይላል አይደል? ይሄ ደመ ምን ይመስላችኋል? ደመ ማር ማለት ነው። ማር ደመ እንላለን ማርን። እሺ ኪያ ምን ብለናል? የኔ ወይንም ኮ የኔ ነው ብለናል አይደለ? ደመ ምን አለን? ማር። እስኪ አሁን ሴንቴንስ እንስራ። የኔ ማር ለማለት ምን እንላለን? ደመ ኪያ ስል የኔ ማር፣ ደመ ኪያ የኔ ማር፣ ደመ ኪያ እንላለን። በሌላ አገላለጽ ደግሞ ደመ ኮን ስንጠቀም አሁን ኪያን የተጠቀም ነው። ደመ ኪያ የኔ ማር። ኮን ስንጠቀም ደግሞ ደመኮ ስንል ደግሞ ምን እያልን ነው? ማሬ። የማማር ያው የኔ ነው አይደል? ማሬ ማለት ነው። ደመኮ ማሬ፣ ደመኪያ የኔ ማር። ሲንጃለጣ ብንል ምን እያልን ነው? ሲንጃለጣ ሁላችሁም ታውቁታላችሁ። ሲንጃለጣ ማለት እወድሃለሁ ወይንም እወድሻለሁ ማለት ነው። እወድሻለሁ ወይንም እወድሃለሁ ማለት ነው። ስለዚህ ሴት ወንድን ሲንጃለጣ ማለት ትችላለች፣ ወንድም ሴትን ሲንጃለጣ ማለት ይችላል። እኔ ደግሞ እናንተን ኢሲንጃለጣ። ኢሲን ማለት እናንተ ማለት ነው። እናንተ። ስለዚህ እኔ እናንተን ምንድነው ብላችሁ እወዳችኋለሁ አይደለ? እወዳችኋለሁ ለማለት ኢሲን ጃለጣ እላለሁ ማለት ነው። ኢሲን ጃለጣ ስል እወዳችኋለሁ ማለት ነው። እሺ አሁን በተማራችሁት አንፃር እስኪ እኔን እወድሃለሁ ብላችሁ ኮሜንት ላይ ጻፉልኝ። እኔ ግን እናንተን ኢሲን ጃለጣ። ይመቻችሁ።